አንድ የመንግስት ሰራተኛ ወጥቶ በምሳ ሰዓት ምግብ ቤት ገብቶ ሊበላ አይችልም። እና እንደዚህ ችግር ላይ ያሉ አንድ 5 ሰዎች ዘዴ ያላቸው እሱ ምንድነው ቢሮስ ቁጭ አይሉ ቁጭ ካሉ እንዳልበሉ ሊታወቅ ነው። ይወጡና ዞር ዞር ብለው ጫማቸውን አስቦርሸው ይገባሉ ተመልሰው። ማስጠረጊያውም 30 ብር ነው ብዙ ነው። ስለዚህ ተመልሰው ይገባሉ እንደሱና 5 በመደዳ 5 ሊስትሮ ጋር ቁጭ ብለው እያስቦረሹ ይያሉ አለቃው መኪና አለው አይደል ቤቱ ሄዶ ይበላል። ስለዚህ አለቅየው ሲወጣ ኖራቶ እንትና ሲሉት ግዳረ ከገበታ ላይ ግድ የለም አይገባም አትነሱ ከገበታ ላይ ያላችሁ በዚህ እንስቅ ይሆናል። እና እየሰራህ የምትራበበት ዘመን ላይ መድረስ ፌል ማድረግ ነው የሁሉም ሰው ፌል። አንዳንዱ ታየዋለ የ20 ሚሊዮን ብር መኪና ይነዳል። አንዳንዱ ደግሞ ለኔ ያለቅስልኛል በእግሩ ነው የሚሄደው አሁንም ብሎ መኪናውን አቁሞ ይተክዝልኛል። መኪና ለኔ መኪና አይደለም ጉዳዩ አጠገብ ካለው ሰው ጋር አብረህ መኖር የምትችልበት እድል የሚፈጠር ከሆነ ጥሩ ነው። ሳንቲም እየሰጠንም ሰልፊ መነሳት አይደለም። ይሄ ደግሞ ሌላ ዘመን አመጣሽ ውርደት ነው።